ሴቶች በቤተ ክርስቲያን የመናገር ጉዳይና አውዳዊ ጽሑፍን ዛሬ አብረን እንመለከታለን። ሴቶች በቤተ ክርስቲያን ዝም ይበሉ እንዲገዙ ተፈቅዶላቸዋል እንጂ ሊናገሩ አልተፈቀደም ይላል መጽሐፍ ሲናገር። ታዲያ ሴቶች በቤተ ክርስቲያን እንዲናገሩ ሊፈቀድላቸው ይገባል ወይስ አይገባም? እግዚአብሔርን መምሰል በጣም ጥልቅ ነው። ማን ጫፉ ይደርሳል? እንደው የልዕልናው፣ የታላቅነቱ፣ የቅድስናው፣ የአፍቃሪነቱ፣ የቸርነቱ፣ የታጋሽነቱ እንደው ማን ነው ጫፉ የሚጠጋጋል? Thank you, Jesus, for loving us. Thank you that you could have stayed in heaven, but you came here still. ኢየሱስ እውነተኛ እረኛችን በምን አወቃችሁ? ነፍሱን ሰጥቶ ነው እኛን ቤዛ ያደረገ፣ እኛን የገዛ፣ በቀራንዮ ላይ ደሙን አፍስሶ እውነተኛ እረኝነቱን አሳየ። There's so many of us in church that come to church and we go through the motions of the same thing, and we become so lukewarm in our heart. We become deceived by how we feel. ሴቶች በቤተ ክርስቲያን የመናገር ጉዳይና አውዳዊ ጽሑፍን ዛሬ አብረን እንመለከታለን። ሴቶች በቤተ ክርስቲያን ዝም ይበሉ እንዲገዙ ተፈቅዶላቸዋል እንጂ ሊናገሩ አልተፈቀደም ይላል መጽሐፍ ሲናገር። ታዲያ ሴቶች በቤተ ክርስቲያን እንዲናገሩ ሊፈቀድላቸው ይገባል ወይስ አይገባም ለሚለው የእርስዎ አስተያየት ምንድን ነው? እሱን ኮሜንት ስር አስቀምጡልን። እኛ ደግሞ በዚህ ባለ መልኩ ፕሩቭ አድርገንላችኋል። ጳውሎስ ሴቶች ሲጸልዩ ወይም ትንቢት ሲናገሩ ራሳቸውን መሸፈን አለባቸው ብሎ ተናግሯል። ታዲያ ጳውሎስ በአንድ በኩል ሴቶች ሲጸልዩ ትንቢት ሲናገሩ ሊሸፈኑ እንደሚገባቸው ራሳቸውንም እንዲሸፍኑ ይናገራል። ይህ በሕዝቡ ፊት መጸለይ ትንቢትን መናገር ያሳያል። በሌላ በኩል ደግሞ ሴቶች በቤተ ክርስቲያን ዝም ይበሉ የሚል ከሆነ ጳውሎስ የአእምሮ መዋዠቅ አለበትን ማለት ነው? አይደለም። ጥቅሱን በአውደ ጽሑፍ ማየት አለብን። ዝም ብለን በፈለግነው መንገድም አንተረጉመው። የመጽሐፍ አተረጓጎም መርሆች ምን ይላል? ለመሆኑ ማንኛውም መጽሐፍ ስታነቡ እናንተ እንዴት ነው የምትረዱት? ኮመንት ስር አስቀምጡልን። በዩኒቨርሲቲ ውስጥ ስታነቡ እንዴትስ እንድትተረጉሙ ነው የተማራችሁት? ምንስ መርሆች አሉት? አውዳዊ ጽሑፍ ወይንም ኮንቴክስት በአንድ መስመር ብቻ ነጥለን አውጥተን የጸሐፊውን ዋና ዓላማ ያ ነው ማለት አንችልም። መጽሐፍ በአውደ ጽሑፍ መነበብም አለበት። ሌላው ነጥብ ደግሞ የስነ ጽሑፍ ዘይቤን ማክበር ነው። የሳይንስ መጽሐፍ ከሆነ እንደ ግጥም አታነበውም። ግጥም ከሆነ ደግሞ እንደ ሳይንስ አታነበውም። ለምሳሌ ኢየሱስ እኔ መልካም እረኛ ነኝ ሲል በጥሬው በጎችን የሚጠብቅ እረኛ ማለት ነው? አይደለም። ነጥቡን ለማስረዳት በምሳሌ አነጋገር እየተጠቀመ ነው ማለት ነው። ኢየሱስ እኔ የዓለም ብርሃን ነኝ ሲል እኔ ባለመቶ ሞት አምፖል ነኝ ማለቱ ነው? አይደለም። አሁንም ነጥቡን ለማስረዳት በምሳሌ እየጠቀሰ ነው ማለት ነው። ስለዚህ በአውደ ጽሑፍ እናነባለን፣ የስነ ጽሑፍ ዘይቤንም እንጠብቃለን። ታሪክ፣ ዳራና ስርዓተ አምልኮ እንዲህ ይላል። ታዲያ ጳውሎስ ሴት እንድትናገር አልተፈቀደም ሲል ስለምን እያወራው ነው? አውደ ጽሑፉ በስርዓት አምልኮ ውስጥ ስላለው ስርዓት ኦርደር ኢን ወርሺፕ ነው። በዚያ ዘመን በነበረው ባህል ሴቶች ትምህርት እንዲቀስሙ አይፈቀድላቸውም ነበር። ይህንን የንትል የተሰኘው ፊልም ላይ ማየት ይቻላል። ቦርብራ ስትሬሳንድ የተማረች የአይሁድ ሴት ለመምሰል ወንድ ሆኖ መቅረብ ነበረባት። ነገር ግን ኢየሱስ ክርስቶስ ወንጌልን ሲመጣ ሴቶች ልክ እንደ ወንዶች ክብራን መሆናቸውንም አወጀ። በዚያ ጊዜ ሴቶች ባገኙት አዲስ ነፃነት በጣም በመደሰት በስርዓት አምልኮ መካከል ያቋርጡና በይፋ ይናገሩ ጀመሩ። ጳውሎስም ቆይ መስመር አትልቀቁ፣ ዝም ብላችሁ መጀመሪያ ተማሩ አላቸው። ለምሳሌ ጵርስቅላ የተባለች ሴት ታላቅ ሰባኪ ጳውሎስን እንዴት መስበክ እንዳለበት እንዲማር ሐዋርያውን ጳውሎስ ረድተዋለች። መጠርጠርና ባለሁለት ሐሳብም መሆን ይጠበቅብናል። ታዲያ የያዕቆብ መጽሐፍ በሁለት ሐሳብ የሚወላውል ሰው መንገዱ ሁሌ የሚጸና አይደለም ይላል። ለመሆኑ እግዚአብሔር በሁለት ሐሳብ ስለሚለው ሰው ምንን ያስባል? እኔ ራሴ
በየቀኑ እጠራጠራለሁ። በኃጢአት በወደኩኝ ቁጥር ኢየሱስ በቁም ነገር እንዳልወሰድኩት ያሳያል። እኔ የተሻለ መንገድ ያለኝ ይመስለኛል። ስለዚህ እጠራጠራለሁ። ነገር ግን ባለ ሁለት ሐሳብ ደብል ማይንድ እንዳልሆንኩኝ ተስፋ አደርጋለሁ። ባለ ሁለት ሐሳብ ማለት ዛሬ በኢየሱስ አምናለሁ፣ ነገ ደግሞ አላምንም ማለት ነው። እኔ እምነቴን በክርስቶስ ላይ አድርጌያለሁ። እርሱም ለመታዘዝና ለመከተል እፈልጋለሁ። ነገር ግን በየቀኑ እሳሳታለሁ። መጥፎ ልምዶችና ጥርጣሬዎችም አሉብኝ። ነገር ግን ክርስቶስ ከገሃነም ለመዳን ብቻ እንደ መጠቀሚያ የምናይ ሙሉ በሙሉ ለእርሱ ያልተገዛን ባለ ሁለት ሐሳብ ሰዎች ነን ማለት ነው። ታዲያ ጥርጣሬ ሁላችንም ጋር አለ። እግዚአብሔር ጥርጣሬንም ይረዳል። እግዚአብሔር ከትንሣኤ በኋላ የተጠራጠርነውን ቶማስን እንዴት እንዳስተናገደው ተመልከቱ። መጥፎ አንተ ሞኝ አላለውም። ይልቁንም ቶማስ ሆይ እጅህን አምጣና በምስማር የተወጉትን እጆቼን እይ፣ እጅህን በጎኔ ክተት አለው። ቶማስ መጠራጠሩን ትቶ አመነ። ተንበርክኮም ጌታዬና አምላኬ አለው። ስለዚህ ሁላችንም አንጠራጠር። ነገር ግን አንዳንዶች በሁለት ሐሳብ እንወላውላለን። በአንድ በኩል ጨዋታ እየተጫወትን፣ በሌላ በኩል ደግሞ ውሳኔ ሳንሰጥ ለአንዳንድ እውነታዎች ከአይምሮ ብቻ እያመንን፣ ነገር ግን በተግባር ሁልጊዜ በራሳችን መንገድ ለመኖር መፈለግ ጥሩ አይደለም። ያዕቆብም ይህንን ያወግዛል። እናንተ ደግሞ ሴቶች በቤተ ክርስቲያን ጉዳይ ላይ የመናገርን ሂደት እንዴት ታዩታላችሁ? ኮመንት ስራ አስቀምጡልን። ታዲያ አውደ ጽሑፉንም አንድ ላይ አጣቅሳችሁ የተረዳችሁንና የገባችሁንን ከታች አስቀምጡልን።